ሰላም አለይኩም ወራህመቱላሂ ወበረካቱ። የራህማ ዩቲዩብ ተከታታዮቼ ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? ሰላም ናችሁ ወይ? አህለን ወሰህለን ብያለሁ። ቪዲዮን ላይክ እና ሼር እያደረጋችሁ እስኪ ተባበሩ ቤተሰብ እና እንዴት ናችሁ? ሰላም ናችሁ? ዛሬ እንደምታውቁት ጁማ ነውና በነቢያችን ላይ ሰላዋት እያወረዳችሁ በኮሜንት እና እንዴት ናችሁ? ሰላም ናችሁ? ዛሬ የኢትዮጵያ ነገር ላይ ሳያችሁ ቢዩ መጥቶልኝ ከኢትዮጵያ ይሄው እንደምታዩት ማር ነውና በጣም ያምራልና ማሻአላ ተባረከ ረህማን። እስኪ ለቤተሰቦቼ በቪዲዮም ላይ ያሳያችሁ ብዬ ዝም ብዬ ያው ቪዲዮ ከለቀኩኝ ቆይቷል። በዝም ብዬ ላይፍ የገባው ነው ያለሁት ቆይቷልና እስኪ ቪዲዮ ዛሬ ለስራ ብዬ መጥቻለሁ። ይሄው እንደምታዩት በጣም ነው የሚያምረው ማሻአላ ተባረከ ረህማን ወላሂ ማሻአላ። ያው እኔ ደግሞ ወላሂ ማንም ነገር ቢሆን ያኔ ከሰው ነው አብርቼ በሚለው ደስ የሚለኝ። ሰው ከሌለ በቃ እዛ ነው ስራ ቦታ የሚሆነውና ደስ አይለኝም። ብቻ የማብላትና 2 ማንካ ብቻ ነው የበላሁበት እስካሁን ድረስ አለ ማለት ነው። ይሄ ደግሞ የነሱ ያኔ አረብ የኔ ሴትዋን ቤታ ነው አረቧ ማለት ነው። ካርቶን 6 ሀባ በጣም ነው የሚያምረው ማሻአላ ተባረከ ረህማን ወላሂ። እኔ በተፈጥሮ ያኔ አልወድም ለምን እንደሆነ እኔ እንጃ። ውስጤ ዲካም ይሰማዋል መሰለኝ። ያኔ ዲካም አለብኝ መሰለኝ። በቃ ሲበላ ያቃጥለኛል። እንደምታውቁት አሰል እንትን ብዙ ለመድኃኒት ነው በቁርአን ራሱ ተጠቅሷል። ብዙ መድኃኒት አለውና እዚህ አሁን እኔ ያለሁበት ቤት አይለቁምና ጠዋት ከተነሱ አንድ ቀርሽ ከውሃ ይጠጣሉ። እኔንም ጠጪ ትለኛለች። እኔ ደግሞ ትንሽ ጉሮሬ ያመኛል። ባለቤቴ አላህ ይስጠውና ጀዛላሁ ኸይረን ከኢትዮጵያ አስላከልኝ። እኔ አልፈለኩትም ነበር። ለምን በቤቱ ስላለ አልፈለኩትም ነበር። ከዚህም በፊት ልኩልኝ ነበር። ያው እንደዛ ነው አልጠቀመውና በጣም ነው የሚያምረው የነሱ አስለን በቃ ምንም ነገር የለባትም። ጥርት ያለ ነው። የኔም በነገራችን ላይ ከቤት ነው ከገበያ አይደለም እንትን ያደርገው ከቤት ነው እንትን ያደርጉት የቤት ማር ነውና በጣም ነው የሚያምረው። ጣዕሙ ራሱ በጣም ነው የሚያምረው ወላሂ የኢትዮጵያው ማለት ነው። ይሄም ትንሽ ስኳሩ እንትን ይላል ትንሽ በዝቶበታል ጣፋጩ ማለት ነው። የኢትዮጵያው ግን በጣም ነው ማሻአላ ተባረከ ረህማን ወላሂ በጣም ነው የሚጣፍጠው። ይሄ ደግሞ እንደምታውቁት ስንት አመት እኔ ካየሁት በጣም ነው የሚያምረው። ይሄ በአማርኛ ምንድን ነው ከረሜላ ነው በስልጥኛ በአማርኛ ነው እንጂ ይሄን ይመስላል። እስኪ ላሳያችሁ ብዬ ነው ያመጣሁት። ይሄን ይመስላል። በጣም ደስ ይላል። የቡና የሎሚ 4 ነው 6 አይነት ነውና ጣዕሙ አጠይቁኝ በቃ እንደመጀመሪያ ነው ጣዕሙ ያምራልና እና ብዙ አይነት ነውና ያለው የሰው ድም ይመስላል። ይሄ ግን የመጀመሪያው ከለሩ ራሱ ቢቀየርም ጣዕሙ ግን እንደመጀመሪያ ነውና በስተናንሽ ነው እንደመጀመሪያው ወፍራም አይደለም ተናንሽ ናቸው። ይሄ አለ የሚል ነው በቃ ወፍራሙ ከዚህ የሚበልጥ የለም። ከዚህ የሚያንስ ግን አለ። ከዚህም ከፊት ተዲኮልኝ ነበር ይሄ ማለት ነው። ትናንሽ ነበር ከዚህ በፊት የተላከልኝ ትናንሾች ነበሩ። ይሄ ግን ትንሽ ወፈር ይላል እና ብሩም እንደዛ ነው ተለቅላል እና እንደዛ ነው እላችኋለሁ። እና እስኪ ዱአ አድርጉልኝ ወላሂ ቤተሰብ ዱአ አድርጉልኝ። ዱአ አስታውሱኝ። አላህ ሱብሃነሁ ወተዓላ እንግዲህ የሁላችንም ችግር ፈጅቶልን ከሰው ቤት አስወጥቶ ለሀገራችን በሰላም ከቤተሰቦቻችን ጋር አላህ ያጨምረንላችኋለሁ። ይኸው ከኢትዮጵያ የመጣ አስማር ነውና በጣም ነው የሚያምረው ለሚበላ ሰው ወላሂ በጣም እኔ ራሱ ሰው ቢኖረኝ ይበላ ነበር። ሰው ስለሌለኝ አሁን ራሱ እጃዛ ካወጣሁኝ መሰለኝ ምግብ ምናምን ቀላምጣ መሰለኝ ካመጣሁኝ እኔ ሳይሆን መሰለኝ ጓደኞች ካሰሩልኝ እኔ ወላሂ ፍሪዘር አስቀምጬ ይኖራል። በቃ ፍሪዘር ላይ ቆይቶ ይደፋዋለሁ። አልበላውም ለምን እንደሆነ እኔ እንጃ። በቃ እንደዛ ነኝና ከሰው ጋር ማብላት ደስ ይለኛልና ምን ታረጉት ላላችሁ ያው ሰው ሀገር ነው ሁላችንም ያለነው ሰው ቤት ነው። አሁን ረመዳኑ መጥቷል አለያይንና በጣም ነው የሚያዝነው ወላሂ ረመዳንና የጁማ ቀን በጣም ነው የሚሰማኝ። በቃ ይሰማኛል። እነሱ ሰብሰብ ሲሉ ባይተን ክፋት ነው የሚለኝ አላህ በሚያውቀው ወላሂ እምባይ ራሱ ይመጣል። በቃ ያ ረቢ ይሄን ብቸኛቻችን ጨርሱ በሰላም ለሀገራችን አላህ ያብቃን። የዘወትር ዱዓዬ ነውና የሰው ቤት ማንም የሰራ የሚኖር የሚፈልግ ሰው የለምና አላህ ለኛ የተመቻቸ ርስቅ
ማልቅ ርስቅ ይስጠን ጌታ ረቢ ለሁላችንም ተብቃቅተን በሚኖርበት። ያው እቺ ዱንያ መቼም ጠፊ ናትና አትሞላም። የሰው ልጅ አላህ ሱብሃነሁ ወተዓላ እንኳን የፈለገው ነገር ቢያማላለት ራሱ ሌላ ነው የሚመኘው። ያው እንደዛ ነው ዱንያ። መጀመሪያ አላህ ሱብሃነሁ ወተዓላ ሲያልቃት ራሱ ጎደሎ ናትና አላህ ባለም ነገር ተብቃቅተን የሚኖር ሰው አላህ ይበለን። ጀዛኩሙላሁ ኸይረን። አሰላሙ አለይኩም ወራህመቱላሂ